እንደዛ ብለኸኝ አይደል? ግን እኔ ትቻልተውኩም። ግን አብረሽ መሆንሽ ኤፍራታ እንዳላፈቅራት አላረገኝም። አብረሽ ተኝቼ ሊሆን ይችላል፣ ባልሽ ሆኜ ሊሆን ይችላል። ያ ማለት ግን እኔ ያንቺ ሆኛለሁ ማለት አይደለም። ደግሞ እኔ እንዳንቺ አይደለሁም። ቃላቶች ቶሎ ይሰብሩኛል። አውቃለሁ። ማንም ሰው ከራሱ ውጪ ማንንም ሰው መሆን አይችልም። ግን እኮ አንተ ከመጀመሪያም ወደኝ ስለማታውቅ ነው። ኤፍራታ ግን ለብዙ ዓመታት በአንተ ፍቅር ተሰቃይታለች። ድንገት ተነስታ ሌላ ሰው ልታፈቅር አትችልም። አግቷት በነበረ ሰዓት በሚያደርግላት እንክብካቤ በፍቅሩ እንደወደቀች ነገረች። ታውቂያለሽ፣ ለረጅም ጊዜ ያህል እያስመሰለች ነበር የመሰለኝ። ግን እሷ ራስህን አትሸውድ ብላ ነገረች። እውነቷን ነው። ለሰርግ እየተዘጋጀች ያለችን ሴት ለማሳመን መሞከር ጅልነት ነው። እና ቆይሽ አሁን ምንድን ነው የምናደርገው? ገፍቶን የሄደን ሰው አሜን ብሎ መሸኘት ነው። ሰርጓን ተጣርተን የለ እንሄዳለን፣ እልል ብለን እንድራታለን። ወዶ ማጣት በእኔ ያልተጀመረ። እንደኔ ግን አንዴ እንኳን ቀርበህ ብታናግራት ባይነኝ። በኋላ ለምን አልታገልኩም ብለን እንዳይጸጸት። ቆይ ቤዝ፣ ምንም እየገባሽኝ አይደለም። እንደሰማሁት ከሆነ ሀሳብና እቅድሽ ሁሉ ሁለቱን ሁኔታ አድርገሽ ማለት እንደምትችይ ነበረ። ካንቺም አልፎ እኔም እንደዛ እንደማስብ ነበር የሰማሁት። አዎ ነበር። ግን ደግሞ ናታን ከኔ ጋር ሆኖ እኔም እሱም ደስታ ከምናጣ አንዳችን ከምንወድ ሰው ጋር ሆነን ደስታችን ብናጣጥም ይሻላል። እስር ቤት ውስጥ መውደድም መወደድም ምን እንደሆነ አይቻለሁ። በታሰርኩት ወራቶች ውስጥ አንድ ሰው እንኳን የሚያወራኝ ሰው አልነበረም። ግን ደግሞ እነሱ የሚያወሩትን ሰማ ነበር። ለብቻዬም ስሆን ራሴንና እነሱ የሚያወሩትን እናዳምጥ ነበር። አውቃለሁ ናታንን አፈቅረዋለሁ። ግን እኔ አፈቅረዋለሁ ማለት የኔ ይሆናል ማለት አይደለም። ናታንም እየነገረን ያለው ነገር ስላፈቀረን ብቻ አንድ ላይ መሆን እንደማንችል ነው። እውነት ከዛችኛዋ ቤዛ ወደዚችኛዋ ቤዛ የለወጠሽ እስር ቤት ከሆነ ያፌትንም አሳስረ ነው ከዛ ተለውጦ ከወጣ የእውነት ኤፉ አፍቅረው ብታገባው ራሱ ቅር አይለኝም። ናታን ግን አንዳንድ ጊዜ አስተሳሰብ ከልጅነት ነው ወይስ ከጅልነት ነው ብዬ አስባለሁ። ግን ደግሞ እየሰደብኩ አይደለም። በቃ አንተ የምትፈልገው እዚህ ምድር ላይ ያሉ ሰዎች በሙሉ መልካም እንዲሆኑ ነው። ያፌት ያ ሁሉ በደል በድሎክ ይቅርታ አድርግልኝ ቢልህ፣ ጓደኛ ተመልሰኑን ቢልህ እንኳን ይቅር ትለዋለህ አይደል? ጓደኛው ትሆናለህ አይደል? አዎ፣ የእውነት ተለውጦ ከሆነ ምን ችግር አለው? ሁላችንም ወንጀለኞች ነን። ማን ይዟል? አንተማ ውስጥ አንድ ጅል ብቻ አይደለም ያለው፣ በጣም ብዙ ጅሎች ናቸው። ምን ችግር አለው ይለኛል እንዴ? ናታን፣ እኔ አንድ የምመክር ነገር ቢኖር መጋፈጥን ልመድ። ፈሪ አቱን ወስን፣ በኋላ ራስን እንዳጠላ። በዛ ላይ ደግሞ ኤፍራታ ለፍቅራችሁ ብቻዋን እየታገለች እንደሆነ ስታስብ የባሰ እንዳትጸጸት። እርግጠኛ ሆኜ የምነግር ነገር ቢኖር ኤፍራታ አንተን ትታ ሌላ ሰው መቼም ልታፈቅር እንደማትችል ነው። በጣም አስቸጋሪ ሁኔታ ውስጥ ሆና ሊሆን ይችላል። እሺ ቤዚ ንገሪ፣ አንቺ የምታውቂው ነገር አለ? የነገረችሽ ነገር አለ? አይ የለም። እኔም ስጠይቃት ተመሳሳይ ነገር ነው የነገረችኝ። እህቴን ደግሞ ጠንቅቄ ያውቃታለሁ። እየተጎዳችን ቢሆን ትሞትልሃለች እንጂ ሰው ላይ አትጨክንም። ለማንኛውም አስብበት። ናታን አስብ። እንዴትም ይሁን እንዴት ይህ ሰርግ መበጥበጥ አለበት። ምንም ሳላረግ በኋላ ካገባችሁ በኋላ ከሚቆጨኝ ሰርጉ ተበጥብጦ የመጣው ቢመጣ ይሻለኛል።